የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በእስራቴ ራራችሁልኝ፣ የገንዘባችሁንም ነጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ። የእግዚአብሔርን ፈቃድ አድርጋችሁ ቁጥር 36 የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ የመጨረሻው መጽናት ያስፈልጋችኋል። መጽናት ያስፈልጋችኋል። አጭር ጸሎት እንደገና እናርግ። እግዚአብሔር አምላካችን ሆይ በዝማሬ በአምልኮ በዜማ ማህሌት ቅኔ በበገና ስለባረከን መገኘትህ ህልውና ክብርህ ስለተሰማን በመካከላችን እንዳለ በእጅ በሚዳሰስ በአይን በሚታይ ሁኔታ ስላረጋገጥን ከትናንትና ምሽት ጀምሮ ይህን ጊዜ የከበረ ጊዜ ስላደረግከው ትልቅ በዓል ስላደረግከው ክብር ምስጋና ላንተ ይሁን። ቤተ ክርስቲያኒቱ ይህን ቀን ለማየት ጾማለች፣ ጸልያለች፣ ተነጋግረዋል መሪዎች ምእመናኑም። የታሰበ ሲሞላ የተመኙት ሲደርስ የናፈቁትን ሲያዩ እንዴት ደስ ይላል። ክብር ላንተ ይሁን። ስንለምንህ በርትተን ተግተን ስናመሰግን መስነፍ የለብንም። ልመና በዝቶ ተትረፍርፎ ምስጋና መጉደል የለበትም። ምስጋና ይብዛልህ፣ አይጓደልብህ፣ አይነስብህ። ክብር ላንተ ይሁን። በተለመነው ልክ በተጸለየው ልክ አምላካችን ሆይ ክብር ምስጋና ደግሞ ላንተ ይሁንልህ። በምስጋና ይመለስልህ ጌታ ሆይ። ስራህ ያክብርህ፣ ተአምራትህ ያመስግንህ። ስለዚህ ቤተ ክርስቲያን በጣም አድርገን እናመሰግንሃለን። ስለ ረዳሃት ስላገዝካት እናመሰግንሃለን። ስላቆምካት እስከ ዛሬ እናመሰግንሃለን። በዚህ ከተማ ስላሉ ሌሎች አብያተ ክርስቲያናት ወንድሞች እህቶች ሁሉ እናመሰግንሃለን። በዚህ አገር ስላለችው ቤተ ክርስቲያን ነጮች ይሆኑ ጥቁሮች ይሆኑ እኛም እንሆን ከሌሎች አገሮች የመጡ ሁሉ በእውነት ስምህን የሚጠሩ በክርስቶስ ሞትና ትንሣኤ በዚህ በወንጌል ትምህርት ላይ የተመሰረተች ቤተ ክርስቲያን ሁሉ ታመስግንህ፣ ሁሉ ታመስግንህ። የኔ ጌታ ምስጋና አይጓደልብህ። ደግሞ በመላው ዓለም በአራቱ ማዕዘናት አንተ ታውቃቸዋለህ እነማን የት እንዳሉ። ጌታ ሆይ እግዚአብሔር ለእርሱ የሆኑትን ያውቃል ተብሎ ተጽፏልና ልጆችህ በካቶሊክ ቤተ ክርስቲያን ውስጥ አሉ። ልጆችህ በኦርቶዶክሳዊት ቤተ ክርስቲያን ውስጥ አሉ። ልጆችህ በወንጌላውያን ቤተ ክርስቲያናት ውስጥ ሁሉ አሉ። ልጆችህ በጴንጤቆስጣውያን ቤተ ክርስቲያናት ሁሉ አሉ። አምላካችን እኛ ነን ግድግዳ ሰርተን ከዚህ ወዲያ ከዚህ ወዲህ የምንለው። አምላካችን እኛ ነን ዘረኞቹ። እኛ ነን አንድ ማህበር አንድ ቡድን ብቻ የምናውቅ። ጌታ እግዚአብሔር ሆይ አንተ አይኖችህ እንደሱ አይደሉም፣ እንደሱ አይደሉም። በእውነት ስምህን የሚጠሩ ቅኖች አንተን ፈላጊዎች የትም ሊገኙ ይችላሉ። አምላካችን ሆይ ግድግዳው ፊት የተለጠፈው ስም የሆነ ነገር ሊል ይችላል። አምላካችን ሆይ አንተ ግድግዳ አያግድህም። ቀድሞም ቢሆን በተዘጋ ቤት ገብተህ ሰላም ለእናንተ ይሁን ያልክ ጌታ የተዘጋ በሚመስል አንተ የሌለህበት በሚመስል የሚያመልኩ የሚያውቁ ሰዎች የሌሉ በሚመስል ግድግዳም ውስጥ ኢየሱስ አንተ አለ። ገብተህ ሰላም ለእናንተ ይሁን ማለት አይገድህም፣ አይቸግርህም። ለአንተ ዝግ የለም፣ ለአንተ የብረት አጥር የለም የኔ ጌታ። ለአንተ ምሽግ የለም፣ ጉድጓድ የለም፣ መቃብር የለም የኔ ጌታ። ታች እስከ ሲኦል ወርደህ በዚያ ለነበሩ ነፍሳት የሰበክ የምስራች ብለህ ወንጌልን ያበሰርክ ጌታ ኢየሱስ አንተን የሚከለክልህ ግድግዳ የለም። አንተን የሚመልስህ ባህል የለም። ማትናገረው ማትሰማው ቋንቋ የለም። አቤቱ ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋናህም በሰማዮች ላይ ከፍ ከፍ ብሏልና ብሎ እንደዘመረው አምላካችን ሆይ አንተ በምድር ሁሉ የተመሰገንክ የምትመሰገን አምላክ ነህ። አንተ በእድሜ የተወሰነ ጎልማሳ ማትል ሽማግሌ ማትል ልጅ ማትል ሕፃን ማትል በሁሉም አፍ የምትመሰገን ኦ ሃሌሉያ
ሰዎች ብቻ አይደሉም፣ መላእክትም ብቻ አይደሉም፣ ተራሮች እንኳን ሳይቀር በፊቱ ሐሴት ያደርጋሉ ይላል መጽሐፍ። ኮረብቶች ይዘላሉ ይላል፣ ውሆች በእጆቻቸው ያጨበጭባሉ ይላል ቃል። እንዴት እንደሚያደርጉት እኛ እናውቅ። አንተ ግን ቋንቋቸው ይገባሃል፣ ከሁሉም ጋር ትነጋገራለህ። ድምፅህን የማይሰማ የማይመልስልህ ፍጥረት የለም። ኧረ ሃሌሉያ ሃሌሉያ! የፈራውን የተንቀጠቀጠውን ያዘነውና የተጎዳውን ዘሩባቤልን እንኳን ቀና ብለህ አንተ ተራራ አልከው። ለተራራው ተራራ ለሆነበት ነገር ይገርማል በጣም። ከተራራ ጋር መነጋገርህ ይገርማል። ለካ ተራሮች አንተን ይሰማሉ። ምንድነህ አንተ በልጄ በዘሩባቤል ፊት ደልዳላ ሜዳ ትሆናለህ አልከው። የኔ ጌታ አንተ ተራሮችን ታናግራለህ፣ ውሆችን ታናግራለህ። ተከፈል ስትለው ባህሩ ይከፈልልሃል የኔ ጌታ። ተቆረጥ ስትለው ወንዙ ይቆረጣል። ፍረስ ውደቅ ስትለው ቅጥሩ ይወድቃል የኔ ጌታ። ተሰንጠቅ ስትለው አለቱ ይሰነጠቃል። አፍሽን ክፈቺ ስትላት ምድር አፏን ትከፍታለች። አቤት 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 አቤት! እንዴት ታላቅ አምላክ ነህ! እንዴት የተፈራህ ነህ! እንዴት የተከበርክ ነህ! ሃሌሉያ! እግዚአብሔር ቃሉን ሰጠ፣ የሚያወሩ ብዙ ሰራዊት ናቸው ይላል ቃል። አንተ ከአፍ ቃል ይውጣ እንጂ ያን የማያቀባብል ፍጥረት የለም የኔ ጌታ። የማይነጋገር ፍጥረት የለም። ሰማይ ለምድር ይናገራል ይላል መጽሐፍ። ምድር ለሰው ልጆች ለእህል ትናገራለች፣ እህል ደግሞ ለሰው ልጆች ይናገራል ይላል እግዚአብሔር አምላክ። እንዲህ ነው የኔ ጌታ። አንተ ስትናገር የማይናገር ስትንቀሳቀስ የማይንቀሳቀስ ፍጥረት የለም። ክብር ላንተ ይሁን የኔ ጌታ። አሁንም በዚህ ጉባኤ መካከል ጣትህ ትንቀሳቀስ የኔ ጌታ። ህመምተኛ ይፈወስ የኔ ጌታ። ክፉ መናፍስቶች ይለቀቁ ይውጡ ካሉ ራፓ ቦጃና ማጋሶ ታባጋይት እየለቀቁ ይውጡ ይውጡ የኔ ጌታ። ምንም በመንፈስ በክፉ የተሞላ ባይኖር እንኳን ሐሳቡ ኮንትሮልድ የሆነ ሐሳቡ የተጨመደደ አይምሮ የተያዘ እንኳ ቢኖር አሁን በኢየሱስ ስም ይለቀቅ እንላለን። ይለቀቅ በጌታ በኢየሱስ ስም ይለቀቅ። ስፒሪት ኦፍ ዴሊቨረንስ በኢየሱስ ስም ይለቀቅ። አሁን በጉባኤ መካከል ስፒሪት ኦፍ ፍሪደም ማባባጋት ስፒሪት ኦፍ ፒስ በዚህ መካከል ይስራ። አሁን ይንቀሳቀስ የኔ ጌታ ይንቀሳቀስ ይንቀሳቀስ ይንቀሳቀስ። ሰውነቱ በሆነ ሁኔታ በበሽታ የተያዘበት ጠላት ዲያብሎስ መንፈሱን ያቆሰለበት ስሜቱን የመታበት የወጋበት ራእዩን ህልሙን ያጨለመበት ሁሉ አሁን ትንሣኤ ይሁንለት የኔ ጌታ። ትንሣኤ ይሁን ጌታ ሆይ፣ ሬዘሬክሽን ይሁን በኢየሱስ ክርስቶስ ማቹዳ ባጋስ። የወደቀ መንፈስ ይነሳ፣ የወደቀ ራእይ ይነሳ፣ የወደቀ ጸጋ ይነሳ፣ የወደቀ አገልግሎት ይነሳ፣ የወደቀ ፍቅር ይነሳ፣ የወደቀ ትዳር ይነሳ፣ የወደቀ ቢዝነስ ይነሳ። አማጁና ማጋስ። የወደቀች የደከመች የቀዘቀዘች ቤተ ክርስቲያን ካለች በዚህ ከተማ ትነሳ የኔ ጌታ። የወደቀ እረኛ መጋቢ ራእዩ ጸጋው ከጠላት ፈተና የተነሳ ከልዩ ልዩ ሁኔታ የተነሳ የተዳከመበት ቢኖር አሁን ትንሣኤ ይሁንለት የኔ ጌታ። ድሮ በጸሎት ይደክም ይተጋ የነበረ ይጋደል የነበረ በመንፈስ ተከቦ በመገኘትህ በህልውና ውስጥ ሆኖ እየሞቀ እየጋለ እየነደደ ይጸልይ የነበረ አሁን በጸሎት ሕይወት የደከመ ካለ ይነሳ በዚህ ቀን። ይሄ ጸጋው ይነሳ የኔ ጌታ ይነሳ 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 በጌታ በኢየሱስ ስም ይነሳ ይንቀሳቀስ። አሁን እነሆ ጽንስ በእናት ሆድ ውስጥ እንደሚንቀሳቀስ መንፈስ ቅዱስ ይንቀሳቀስ። አሁን ይንቀሳቀስ መንፈስ ቅዱስ ይንቀሳቀስ መንፈስ ቅዱስ ይንቀሳቀስ መንፈስ ቅዱስ። ቀድሞ ወጥቶ በጎዳና ይመሰክር በአደባባይ ይጮህ የምስራችን ወንጌልን ይናገር ይሰብክ የነበረ ከጊዜ ወደዚህ ዝምታ የዋጠው ቁዘማ ያዘው አልናገርም አልጋገርም ያለ ሁሉ አሁን አንደበቱ ይከፈት የኔ ጌታ። እንደገና ይሄ ጸጋው ይነሳ አሁን እንደገና ይነሳ እንደገና ይነሳ 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 ይነሳ። በፍቅር ይቃጣጠል ይነድ የነበረ ጉብኝት የሚወድ ስልክ ደውሎ የሚጠይቅ በየሰው ቤት የሚሄድ ሆስፒታል የሚሄድ እኖ የተቸገረ ካለ ያዘነ የተጎዳ ካለ ካለው ቆርሶ የሚሰጥ ሕይወቱን ራሱን የሚያካፍል አሁን ፍቅሩ የቀዘቀዘበት ከልዩ ልዩ ፈተና የተነሳ ከሚያደርገው መልካም ነገር እኖ በምትኩ መጥፎ ስለተመለሰለት በዚህ ተጎርቶ አዝኖ ከመልካም ነገር የተገታ የተመለሰ ሁሉ አሁን ይሄ ጸጋው እንደገና ይነሳ። ዛሬ በዚህ ጉባኤ መካከል ትንሣኤ ይሁን ትንሣኤ ይሁን። የመዝሙር የዝማሬ ጸጋው የተዳፈነበት ይነሳለት አሁን። የአመራር ጥበቡ የተዳፈነበት ይነሳለት አሁን። ይነሳ 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 ይነሳ። ትንሣኤ ይሁን ትንሣኤ ይሁን ትንሣኤ። ቆመን እንጸልያለን 2-3 ደቂቃ። ራፓጁና ሞጋስ ለመንፈስ ቅዱስ ራሳችን ክፍት እናድርግ። በልሳኖቻችን ጌታ በሰጠን በመንፈስ ቅዱስ እንጸልይ። በመንፈስ እየጸለያችሁ ይላል እግዚአብሔር ቃል።
በመንፈስ መጸለይ ማለት በልሳን መጸለይም ያካትታል ብዬ አምናለሁ። በመንፈስ መጸለይ ማለት በቃ ድምፅን አሰምቶ ጮሆ መናገርን፣ መንቀሳቀስን፣ በእግዚአብሔር ፊት አካልን ሰውነትን ማንቀሳቀስን ሁሉ ያካትታል። ድብት ያለ ድንዝዝ ያለ ጸሎት አይመስለኝም እና በደንብ አንደበታችን ከፍተን በምስጋና እንጸልይ። ትንሣኤ በኢየሱስ የትንሣኤ መንፈስ ስፒሪት ኦፍ ሪዘሬክሽን፣ ስፒሪት ኦፍ ፓወር፣ ስፒሪት ኦፍ ሪዴምፕሽን፣ ስፒሪት ኦፍ ዴሊቨረንስ፣ ስፒሪት ኦፍ ፍሪደም፣ ስፒሪት ኦፍ ሂሊንግ በጌታ በኢየሱስ ይመላለስ። በዚህ ጉባኤ መካከል ይመላለስ። የትንሣኤው ጸጋ ይስራ፣ የትንሣኤው መንፈስ ይስራ፣ የትንሣኤው ኃይል ይስራ። ሆፓ ባጁና ማጋር እሱና የትንሣኤውን ኃይል እንዳውቅ ቢሆንልኝ በሞቱ እንድመስለው እመኛለሁ እንዳለ የትንሣኤው ኃይል አለው። ትንሣኤው ኃይል አለው። ትንሣኤው ኃይል አለው፣ ጉልበት አለው፣ አቅም አለው። አዎ ኢየሱስ ክርስቶስ እንደተነሳ እኛም እንድንነሳ ምሳሌ ሞዴል ሊሆንልን በኩር ወንድማችን ቀድሞ ከሙታን ተነሳ። እኛም እንዲሁ አንድ ቀን ከሞት እንነሳለን። አሁን ግን ዛሬ በሕይወት እያለን በውስጣችን የሞተ ነገር ይነሳ አሁን። በውስጣችን የተቀበረ የተዳፈነ ነገር ይነሳ አሁን። እሳቱ ይነሳ አሁን። እሳቱ ይነሳ፣ እሳቱ ይነሳ፣ ይነሳ በጌታ በኢየሱስም ይነሳ። መንፈስ ቅዱስ በውስጣችን የተኛ ዝም ያለ ሁሉ አሁን ዛሬ ይነሳ፣ ይነሳ፣ ይንቀሳቀስ፣ ይላወስ። አገልግሎቱ ይነሳ፣ ጸጋው ይነሳ፣ ዝማሬው ይነሳ፣ የጸሎት ሕይወት ይነሳ፣ የፍቅር ሕይወት ይነሳ፣ የአገልግሎት ትጋት ሁሉ ይነሳ። ጌታን የመጠበቅ ያ ጸጋ፣ ዕለት ዕለት ከእርሱ ጋር የመነጋገር ያ ጸጋ፣ ያ እሳት በአዲስ ክርስትና ሰሞን መስክር የሚል ተናገር፣ አመስግን፣ ዘምር፣ ጸልይ ይል የነበረ ያ መንፈስ አሁን የተኛ የደከመ ሁሉ በጌታ በኢየሱስም አሁን ትንሣኤ የሆነለት በጌታ ይነሳ፣ በኢየሱስም አሁን ይነሳ፣ በጌታ በኢየሱስም ይነሳ፣ በኢየሱስም ይነሳ፣ በጌታ በኢየሱስም። ይህችን ቤተ ክርስቲያን ትነሳ፣ ወደ ጎዳና ትውጣ። ኢየሱስ ክርስቶስ ያድናል ትበል፣ ወንጌልን ትመስክር፣ ትስበክ፣ ደቀ መዝሙር ታድርግ፣ አገልጋዮችን ታሰልጥን፣ ሚስዮናውያንን ትላክ፣ ሌሎች ቤተ ክርስቲያናትን ትትክል። ትነሳ በጌታ በኢየሱስ ማሮጃና ማዶባጋሲያ ሃሌሉያ። የወደቀ ትዳር ይነሳ። የተኳረፉ ባልና ሚስት ዝምታ የዋጠው ቤት ሁሉ ዛሬ ትንሣኤ ይሁንለት። የትንሣኤው ብርሃን ይብራ በዚያ ቤት ውስጥ ገብቶ ቤተሰቡ ወደ ቤቱ ከመሄዱ በፊት በሩን ከፍቶ ሲገባ እነሆ ቀድሞ የክርስቶስ ትንሣኤ ቤቱን ያብራው፣ ትዳሩን ያብራው፣ ጓዳውን ያብራው፣ መኝታ ቤቱን ያብራው፣ ኪችኑን ያብራው፣ ሊቪንግ ሩሙን ያብራው፣ በኢየሱስም ያብራው። ራቦ ሻባጋዲ ሞጄ ማስቶፓ ባጋዲያ ሃሌሉያ ራስቶ ፋኒማጁና ማጋስት በዚህ ከተማ በቦስተን ከተማ በዚህ ሜትሮፖሊታን ኤሪያ በጌታ በኢየሱስም የጌታ የትንሣኤው ክብር ያብራ፣ የወንጌሉ ክብር ያብራ፣ ስሙ ያብራ፣ መስቀሉ ያብራ። የነጮች ቤተ ክርስቲያን በታላቅ ኃይል ይነሱ። እነሆ የአፍሪካን አሜሪካን ቤተ ክርስቲያናት በታላቅ ኃይል ይነሱ። የኤዥያውያን የአፍሪካውያን ከየትም መጥተው በዚህ ሀገር ቤተ ክርስቲያን የመሰረቱ ነገር ግን በድካም ውስጥ ያሉ ሁሉ በጌታ በኢየሱስም ይነሱ። ቤተ ክርስቲያን ትነሳ፣ የክርስቶስ ቤተ ክርስቲያን ትነሳ፣ ሙሽሪቱ ትነሳ፣ ተነሺ አብሪ ተብሎ እንደተጻፈ ቤተ ክርስቲያን ተነስታ ታብራ። እኛ ሁላችን በዚህ ያለን እንነሳ። አስነሳን በኃይል የኔጌታ፣ አስነሳን በራእይ፣ አስረሳን በመንፈሳዊ ቅንዓት የኔጌታ። የጠወለገ የደከመ የሰነፈ ማንነታችን በታላቅ ኃይል ተነክቶ ይነሳ የኔጌታ። ኃይል ካንተ ይውጣ የኔጌታ፣ ኃይል ካንተ ይውጣ፣ ኃይል ካንተ ይውጣ፣ ኃይል ካንተ ይውጣ። እነሆ በአካልም በሰውነትም የታመሙ ሁሉ አሁን በዚህ ሰዓት ፈውስ ይሁንላቸው የኔጌታ። የፈውስን እንጀራ ይብሉ፣ የፈውስን ውሃ ይጠጡ፣ የፈውስን አየር ይተንፍሱ የኔጌታ። ሰውነታቸው አካላቸው ሁሉ ይፈታታ፣ ይለቀቅ ብለን እንጸልያለን። ሃሌሉያ። ክብር ሁሉ ላንተ ይሁን፣ ስምህ ይባረክ የኔጌታ። ኦ ሃሌሉያ። ኦራላጃና ማጋስት ኦራሽንታ ጋዳ ለባጋት ሃሌሉያ። ታሞ የነበረ ድኛለሁ ይበል። በመንፈስ ቅዱስ መሙላት የፈለገ ተሞልቻለሁ ይበል። ጌታ ጎብኝቶኛል ይበል። ጎብኝቶኛል ይበል። ጎብኝቶኛል ይበል። እግዚአብሔር ጎብኝቶኛል ይበል። ጎብኝቶኛል ይበል። ድሮ ማድረግ የማይችለውን ሁሉ ማድረግ ይጀምር። ሰውነታችሁን አንቀሳቅሱ። እጆቻችሁን ወደ ላይ ዘርጉ። እግዚአብሔርን አመስግኑ። ጎንበስ ቀና በሉ። አክብሩት፣ አግንኑት፣ ስገዱለት፣ ከፍ አድርጉት አምላካችሁን እግዚአብሔርን። ሃሌሉያ ሃሌሉያ ሃሌሉያ።